ሰላም ሰላም የኤልዋይ ዩቲዩብ ተከታዮች እንደምን አላችሁ? ባለፈው ሳምንት ነምበር ኦፍ ላምፕ እንዴት ካልኩሌት እንደምናደርግና ለአንድ ሩም ምን ያክል ላምፕ እንደሚያስፈልገው ካልኩሌት እንዴት እንደምናደርግ ለማሳየት ሞክሬያለሁ። ዛሬ ደግሞ እስኪ በእያንዳንዱ ሩም ላይት እንዴት እንደምናስቀምጥና ዋይሪንግ እንዴት እንደምናያይዝ የምንመለከት ይሆናል። ቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ይጀምሩ፣ ላይክም እንዳይረሳ። እንግዲህ መጀመሪያ ላይት ለማስቀመጥ ባለፈው ቪዲዮአችን ላይ እንዳየ ነው ነምበር ኦፍ ላምፕ ካልኩሌት እናደርጋለን። ኤሪያውን፣ ሉመኑን እና ለዛ ቤት ምን ያክል ለክስ ያስፈልጋል የሚለውን ኮንሲደር አድርገን ማለት ነው። እሱን ካልኩሌሽኑን ከፈለጋችሁ ፓርት 4 ላይ ቪዲዮውን ታገኙታላችሁ። እንግዲህ ወደ ዛሬው ቪዲዮአችን ስሜት ላይት እዚች ሩም ውስጥ ኦፊስ ናት፣ 30 ሜትር ስኩዌር ናት። ባለፈው ቱቶሪያል ቪዲዮአችን ላይ ካልኩሌት አድርገን 4 ላይት መጥቶዝናል ማለት ነው። እነዛን 4 ላይቶች እዚህ ሩም ውስጥ እንዴት እናስቀምጣቸዋለን የሚለውን እንመለከታለን ማለት ነው። እንግዲህ መጀመሪያ የምናደርገው ሲስተም ውስጥ እንገባለን። ሲስተም፣ ከዛ ኤሌክትሪካል ሲስተም፣ ከዛ ላይቲንግ ፊክስቸር እንመጥና ለኦፊስ እንግዲህ አብዛኛውን ጊዜ የምንጠቀመው ኤልኢዲ ፓነል ላይት ነውና 30 በ30 ሊሆን ይችላል፣ 30 በ60 ሊሆን ይችላል፣ 60 በ60 ሊሆን ይችላል። እንደዛ እንጠቀማለን። አሁን እቺ ኤልኢዲ ፓኔል ላይት እንዴት እንደምናስቀምጥ እናያለን ማለት ነው። ከዛ ፕሌስ ኦን ፌስ እንለዋለን። እዚህ ጋር የምናስቀምጠው ፌሳችን ሲሊንግ ላይ ስለሆነ ፕሌስ ኦን ፌስ እንላለን ማለት ነው። ሌሎች ፊክስቸሮች ወል ላይ የሚቀመጡ ፊክስቸሮች ቢሆኑ ፕሌስ ኦን ቨርቲካል ፌስ ነበር የምንለው ማለት ነው። ስለዚህ ይህን ፕሌስ ኦን ፌስ ምልና ከዛ ይሄንን ላምፕ እኛ ወደምንፈልገው አይነት ሞዲፋይ ማድረግ እንችላለን ማለት ነው። ምኑን እዚህ ጋር አፓረንት ሎዱን፣ ከለር ቴምፕሬቸሩን፣ ከዛ አይፒዩን፣ እነዚህ ነገሮች ከዛ ዲፎልት ኤሊቬሽን እናስተካክለታለን ማለት ነው። እንደዚህ ካመጣን በኋላ እዚች ላይ ክሊክ በማድረግ ኤዲት ታይፕ የሚለው እንገባና የነበረው ፊክስቸር ታምፕሌታችን ላይ የነበረው ፊክስቸር እንዳለ እንዲቀመጥልን ዱፕሊኬት ብለን ሌላ እንትን እንላለን ማለት ነው። ይሄ ኔሙ ኦፊስ እንለዋለን ማለት ነው። ኦፊስ ዋን እንድልና ስም እንሰጠዋለን ማለት ነው። ፖይንት ኤሊቬሽናችን ደግሞ ከአንድ ፍሎር ወደ አንድ ፍሎር ያለውን ዴንቲ መጀመሪያ መለካታችን እንዳይረሳ። ይሄኛው 3 ሜትር ከ60 ሴንቲም ማለት ነው፣ ወይም ደግሞ 30-60 ነው ማለት ነው እኔ የለካሁት። ወይም ደግሞ አብረን እንለካ። ዲፎልት ኤሊቬሽናችን መጨረሻ ላይ እንለካለን። 30-60 ነው ዲፎልት ኤሊቬሽናችን፣ ወይም ደግሞ ሲሊንጋችን የሚገኘው 3 ሜትር ከ60 ሴንቲሜትር ላይ ይሆናል ማለት ነው። ከዛ ማውንቲንግ ፕሌስን እዚህ ጋር ሲሊንግ እንለዋለን። ማውንቲንግ ታይፕ ሪሲስት ማለት ፕረዘንት። ከዛ ላምፑ አፓረንት ሎድ ምን ያክል ነው የሚለው ለኦፊስ አብዛኛውን ጊዜ እስከ 55 ይሄ እንጠቀመዋለን። 55 እናደርገዋለን። ሌሎቹ እንዳለ ይሁንና
ያው ለማሳየት ያክል ነው። እዚህ ጋር ኢኒሻል ከለራችን 3200 ነው። እነዚህ ነገሮች እንሞላለን። ሉመር ተርዋት ምናምን የሚባሉትን እዚህ ጋር እንሞላለን። እነሱ ማኒፋክቸረሩ አንድ ፍትኑ አስተካክሎ የሚሰጠን ስለሆነ እነሱን ባንነካካቸው አሪፍ ነው። ከዛ ኦኬ እንላለን ማለት ነው። እዚህ ጋር አንድ የረሳነው ነገር አለ። ቴክስቸር ቻፕተርን ለማ ሲንገናምባው አልሰፓምኝ ማለት ነው። ሌተር አናሳንጋታ ይችላል በታይፕ ማከለ ሪጋስቲንግ ነምበር አንድ እንለዋለን። ምናልባት እስከ ዛሬ የተሰራበት ካለ አንድ ደብት እናደርጋለን ማለት ነው። ከዛ ታግ እንድለም ወይም ደግሞ ቲጂ ስንነካ ታጉ ይመጣልናል ማለት ነው። አሁን ኢቲንግ ነምበራችን ይመጣልናል። ይችል ሊደር ላይ ማጥፋት እንችላለን። እንደዚህ ያው ሊደር እንተጋም ታጋችን እንደዚህ ወታታቢያ እናስቀምጣታለን ማለት ነው። ከዛ እንግዲህ ይሄ ላይት እዚህ ኤሪያ ላይ እንዴት ነው የምናስቀምጠው? 4 ያስፈልገናል ተብሏል። አሬንጅመንታችን እንዴት ነው የምናደርገው ማለት ነው? ሁለቱን ሆሪዞንታል፣ ሁለቱን ደግሞ በሌንግዙ፣ ሁለቱን በዊድዙ ሳይድ እናስቀምጣለን ማለት ነው። ስለዚህ 4 ይሆናል ማለት ነው። 2 በ2 እንደረድራለን ማለት ነው። መጀመሪያ ይሄን የምናደርገው እንግዲህ 2 በሌንግዙ ሳይድ 2 ላይት ይመጣል ብለናል። 2 ላይት ካስፈለገ ምን ጊዜ ነው የምናደርገው? ሌንግዝ እንለካለን። ከዛ ከወላችን ምን ያክል ኦፍሴት እንወጣለን የሚለውን ለማወቅ ለነምበር ኦፍ ላምፑ እጥፍ እናካፍላለን ማለት ነው። ምን ጊዜ የምናደርገው ለዛ ነው። እየሰራን ነው ዳይሜንሽኑን ይለካ ካዩ እዚህ በቪዲዮ በሌንግዝ ሳይ ስንት መጣ ማለት ነው? 5800 መጥቷል ማለት ነው። ስለዚህ ይሄን ለስንት እናካፍላለን ማለት ነው? 2 ስለሆነ የሚያስፈልገን ወደዚህ ለ4 እናካፍላለን ማለት ነው። ከዛ ከወሉ ምን ያክል እንደምንወጣ እናገኘዋለን ማለት ነው። 5800 ሲካፈል ለ4 ወይም ደግሞ ሜትር ከ80 ማለት ነው። ስንት እናገኛለን? ተወሉ ስንት እንወጣለን ማለት ነው? 1 ሜትር ከ45 ሴንቲሜትር እንወጣለን ማለት ነው። የመጀመሪያው በዚህኛው ሳይድ 1 ሜትር ከ45 ሴንቲሜትር እቺ እናገኛታለን ማለት ነው። ከዛ ቀጣዩን ለማግኘት ከወሉ የምንወጣውና 2 ታይምስ ኦፍ ከወሉ የወጣነውን በሁለቱ ላምፖች መካከል የሚገኘውን ርቀት እናገኛለን ማለት ነው። ወይም ምን ለማለት ነው? ከወሉ 2 ሜትር ብንወጣ ከአንዱ ላምፕ ወደ አንዱ ላምፕ የምናገኘው 2 ታይምስ ኦፍ 2 ይሆናል ማለት ነው። ስለዚህ 4 ሜትር ይሆናል ማለት ነው። ስለዚህ መጀመሪያ ከዚህ ስንወጣ 1 ሜትር ከ45 ሴንቲሜትር ነበር ያገኘነው። 2 ታይምስ ኦፍ 1 ሜትር ከ45 ሴንቲሜትር ወደ 2 ሜትር ከ90 እናገኛለን ማለት ነው። ስለዚህ ይችን ፒክቸሯን ፒኪንግ ነምበሯን ይዘን ሲሲ እንላታለን ማለት ነው። ወይም ደግሞ ኮ ለማለት ነው። ከዛ ቀጥታ 1 ሜትር ከ90 2 ሜትር ከ90 እንለካልታለን ማለት ነው። የቲ 9 ትክክለኛ እንትን ላይ አቀፍ ማለት ነው። ሆሪዞንታል
ወይም ደግሞ ወደ ውጪ ሳይዳችን እንትን ለማለት የምንመጣበትን ለመለካት መጀመሪያ ዳይሜንሽናችንን እንለካለን። የሩማችንን ዊድዝ ይሄ ደግሞ 5 ሜትር ከ30 ማለት ነው። ስለዚህ ወደዚህ 2 ላይት ስለሆነ የምናስቀምጠው ሲካፈል ለ4 እንላለን ማለት ነው። 5 ሜትር 5 ሜትር 30 ሲካፈል ለ4 ስናደርገው ይህ ከ30 እኩል አካባቢ ወላችን ይመጣለን ማለት ነው። ስለዚህ ጂኤ ብንበልና ዲኬል ላይ ለማለት ነው 1 ሜትር ከ32 እሺ 30 1 ሜትር ነው። ሊከካ ሊኬ አንደበቶ ከ30 ሴንቲሜትርና ኢንተርናል አለን ማለት ነው። ኦልሞስት ያለበት ቦታ ላይ ማለት ነው። ስለዚህ ከወላችን ይህን ያክል እንመጣለን። ከአንዱ ላይት ወደ አንዱ ላይት ያለውን ርቀት ለማግኘት ሜትር ከ32 ሲባዛ ሜትር ከ32 ሲባዛ በ2 እናደርገው 2 ሜትር ከ60 አካባቢ እናገኛለን ማለት ነው። ስለዚህ እነዚህን ሁለቱንም ላይት ፊክስቸሮች ሰሌክት በማድረግ ሲሲ 2 ሜትር 640 ይሄ በነገራችን ላይ ዩኒታችንን አስቀድመን ማስተካከል እንችላለን ማለት ነው። በጣም ስጋሚ በሚቀድም አድርጋለሁ ማለት ነው። በሚጋጂ እናደርጋለን ማለት ነው። እዚች ላይት የዚችን ኦፊስ ላይት ለዚህ ማስቀምጣለን ማለት ነው። ከዚህ በመቀጠል የምናደርገው ምንድነው? ለዚህ ኦፊስ ስዊቺንግ እናስቀምጣለን ማለት ነው። ስዊች ወይም ደግሞ ላይት ኮንትሮል ሲስተሞቻችን እናስቀምጣለን ማለት ነው። ስለዚህ ስዊች ደግሞ እንዴት ነው የምናደርገው? እዚሁ ሲስተም ውስጥ እንገባለን። ከዛ ኤሌክትሪካል፣ ከዛ ዲቫይስ እንገባለን። ከዛ ላይቲንግ የላይት ኮንትሮል እንገባለን። ከነዚህ ውስጥ ይሄን ላይት ለማብራት እነዚህን 4 ላይቶችን እናበራው። ባለ 2 ጋንግ ዋናዊ ስዊች ያስፈልገናል ማለት ነው። ወይም ደግሞ ደብል ስዊች የምንለው አንዱ ሲንግል ሁለቱን ያበራልናል፣ አንዱ ሲንግል ሁለቱን ያበራልናል ማለት ነው። ስለዚህ ይቺ ውስጥ ገብተን እንመርጣለን ማለት ነው። ደብል ስዊቻችን ደብል ፖል አይችን መጥና እዚህ ጋር እናስቀምጣለን። ይሄን ደግሞ የምናደርገው ስዊቾቻችን አብዛኛውን ጊዜ የምናደርገው ወሎቻችን ላይ ስለሆነ ፕሌስም ቨርቲካል ፌስ እናደርጋለን ማለት ነው። ይሄ እዚህ ጋር ያለው ፓርት መስታወት ስለሆነ እዚህ ጋር ስዊቻችንን አናስቀምጥም ማለት ነው። ስለዚህ ወል ፓርታችን በጣታችን ትንሽ ሰባ ብለን 20 ሳንቲም አራጭ ብለን
እናስቀምጣለን ማለት ነው እንጂ ኖርማል የምናስቀምጠው በሩ እንደተከፈተ መጀመሪያ የምናገኘው ስዊቻችን ነበር ማለት ነው። ስለዚህ ስዊች አስቀምጥም። ከዚህ በኋላ አንድ ቦታ ላይ ትንጨምርና እንዴት ዋይሪንግ እንደምሰራ በዛው እንትንዛለን እናውት ነው። ሲሲ እንልና እንደዚህ ብዙ ቦታ ብዙ ጊዜ ኮፒ ለማድረግ እቺ ጋር መልቲፕል የምትላለች እሷን ሰሌክት እናደርጋለን። በስትሬት ዳይሬክሽን ኦርቶን በጠበቀ እንዲ የያዝነው ፊቲንግ ወይም ላይት ፊቲንግ እንዲሆን የያዝነው ፊክስቸር ስትሬት ላይን እንዲቀመጡልን ከፈለግን እዚች ጋር ኮንስትሬን የምትለዋን እናበራለን ማለት ነው። ስለዚህ እዚች ጋር ኮንስትሬን እንነክረዋለን። እዚች ጋር 20 ሜትር ስኩዌር ሩም አለች። ሌላ ኦፊስ 3 ላምፕ ያስፈልጋታል ግንል። ስለዚህ ዋይሪንግ እንዴት ነው የሚሰራው? የመጀመሪያዋ ላይታችን አንዷ ላይታችን ላይ ክሊክ እናደርጋለን። ከዛ ፓወር እንላለን ማለት ነው። ከዛ ኤዲት ሰርኪት የሚል አለ። ፓኔላችንን ሰሌክት እናደርጋለን ማለት ነው። እዚህ የኛ ኦፊስ ውስጥ የምናገኘው ፓኔል ወይም ሰብ ዲስትሪቢዩሽን ቦርድ እዚች ኤችዲቢ ኦፊስ ዋን ኤፍ የምትለዋን ትሆናለች ማለት ነው። እሱን ሰሌክት አደረግን። ከዛ አድ ሰርኪት እንሉና በዚህ በአንድ ሰርኪት ውስጥ የሚሆኑትን ላይቶች ሰሌክት እናደርጋለን ማለት ነው። ሰሌክት ሶኬት እስከ 6 ሶኬት በአንድ ላይ ማድረግ እንችላለን። ላይት ደግሞ እስከ 12 ላይት በአንድ ሰርኪት ማያያዝ እንችላለን ማለት ነው። ከዛ በዚህ ሰርኪት ውስጥ እንዲካተቱ የፈለግናቸውን ላይቶች ሰሌክት አድርገን ጨርሰናል። ስለዚህ ፊኒሽ እንላለን ማለት ነው። ከዛ ዋይሪንጉን እንዴት ነው የምንሰራው? አንደኛ በማኑዋሊ በእጃችን መስራት እንችላለን። ሁለት ደግሞ እዚች አንዷ ላይክ ላይ በዛ ሰርኪት ውስጥ ያለችው አንዷ ላይክ ላይ ከርሰራችን በማስቀመጥ ታብ ስንመካ የዚህን አይነት እንትን ይመጣልና ሁሉም እንደተያዙ ከዛ ሌፍት ክሊክ አንድ ጊዜ እናደርጋለን። ከዛ የመረጥናቸውን ዋይሪንግ ታይፕ ወይ በዚችኛው ወይ ከሁለት አንዱ ዋይሪንግ ታይፕ ሰሌክት አድርገን ክሊክ እናደርጋለን ማለት ነው። ከዛ እንደዚህ ስናየው ዋይሪንጋችን ባይ ዲፎልት ተሰርቶልናል ማለት ነው። ማኑዋሊ ማስተካከል እንችላለን ማለት ነው እና ዋይሪንጎቻችን ከዛ ሰርኪት ነምበሪ የመጀመሪያ ሰርኪታችን ምናልባት ከዚህ በፊት ተሰጥቶበት ከነበረ የመጀመሪያው ላይሆን ይችላል። ከዛ ሰርኪት ነምበሩን ለማውጣት ደግሞ እዚች ቀስቷ ላይ ከርሰራችን በማስቀመጥ ታግ እንዲወጣለን ቲጂ ብለን ክሊክ እናደርጋለን ማለት ነው። ሌፍት ክሊክ ስናደርግ እቺ ሰርኪት ነምበር 1 ትወጣለች ማለት ነው። ይህ የመጀመሪያ ሰርኪታችን ማለት ነው። ከዛ ዋይሪንግ ደግሞ እንዴት እንሰሚተን ስዊቹን እንዴት ነው የምናበራው ለምንለው ደግሞ አንዷን ላይት ክሊክ እናደርጋለን ፓወር እንደሰጠ ነው። ከዛ ስዊች የምትላለች ከዛ በዚች ሰሌክት ስዊች ይለናል። ስዊቹን ሰሌክት እናደርጋለን። ከዛ ኤዲት ስዊች ሲስተም እንልና በዚህ ስዊች የሚበሩትን ሰሌክት እናደርጋለን ማለት ነው። ልክ ፓወር እንደሰጠ ነው ከጨረስን በኋላ ፊኒሽ እንለዋለን ማለት ነው። በዚህ ስዊቹ ላይ ከርሰራችንን አስቀምጠን ታብ በምንነካበት ጊዜ እንዴት የትኞቹን እንደሚያበራልን
ያሳየናል ማለት ነው። ስለዚህ ይህ ልክ ቅድም እንዳደረግነው ራይት ሌፍት ክሊክ አንድ ጊዜ እናደርጋለን ማለት ነው። ሌፍት ክሊክ ስለዚህ ስዊች ሲስተማችንን እንደዚህ እንጨርሳለን ማለት ነው። እነዚህ አራትን እንደሚያበራልን እናያለን ማለት ነው። ለዚችኛዋም ሩም ስዊች ይኸው አስቀምጠንላታል። እሷም ደግሞ ስዊች ሲስተም በእሷ የሚበሩትን ስዊች እንላለን። ከዛ ስዊችን ሰሌክት እናደርጋለን። ከዛ ኤዲት የስዊች ሲስተም ከዛ አድ እናደርጋለን። ፓብን ስንነካ ለዚች ውስጥ የሚበሩትን ማየት እንችላለን ማለት ነው። ከዛ ባይ ዲፎልት እነዚህን ስዊቾችን ማገናኘት እንፈልግ እቺ ክሊክ እናረዝና ዋየሩ ላይ ክሬት ሲሜታል ስንለው ወይም ቲኤስ ክሬት ሲሜታል ሲኤስ ማለት ነው። ሲኤስ አድርገን ራሳችን ባይ ዲፎልት ዋየሪንጉን እንደዚህ መስራት እንችላለን ማለት ነው። የዚህኛውን ከሪጅት ላይ ከአንዱ ኮማንድ ወደ አንዱ ኮማንድ ለመሄድ ብዙ ጊዜ መጠቀም ያለብን ሁለት ጊዜ ስኪፕ ማለታችንን እንርሳ ማለት ነው። ጋይንዳችን እንደዚህ ጨረሰን ማለት ነው። እንግዲህ ላይት እንዴት እንደምናስቀምጥ የተወሰነ አይተናል። ለቻናላችን አዲስ ከሆናችሁ ቪዲዮን ከወደዳችሁት ላይክ በማድረግ ትብብራችሁንና ያላችሁንም ኮሜንት ብትሰጡን ለኔ ለጀማሪ እንደ አንድ ግብአት ይሆነኛልና አካውንቱን ሰብስክራይብ አድርጉ። አካውንት ቪዲዮዎቹን ላይክ አድርጓቸው። ከዚህ ቀደም የሰሯችን ቪዲዮዎች አሉ፣ ወደ ኋላ መለስ ብላችሁ ማየት ትችላላችሁ። ወደፊትም ደግሞ ምን መስራት እንዳለብኝ ምን ማድረግ እንዳለብኝ እናንተ ኮሜንት ላይ ያሳውቁኝ። አመሰግናለሁ።